እኔ እንዲያውም ሁሉም ኢትዮጵያዊ ሰንበት ትምህርት ቤት ገብቶ ቢወጣ ደስ ይላል። እኔ ሳይድንገት ከወጭ ተቆልፈን ስለነበረ በሩን ብርግድ አድርጎ ሲገባ እኔ ነጠላ እየቋጠርኩ ነው። እንደምን አላችሁ? አሜን። አምላካችን የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ነው። የብዙዎች መነሻ ናት፣ ማደጊያና መድረሻ፣ የልጅነት ታሪክን መጻፊያ፣ የፊደልና የሕይወት አፎ የተቆጠረባት፣ ክፉ ደጉ አልፎ የተለየባት፣ የነፍስ ምግብ መሰነቂያ፣ ለአእምሮ ሰላም መጠለያ። ስለ እናትነት ፍቅሯ ውለታዋን የቀመሱ ጣዕሟን ያውቁታል። ዲያቆናት፣ ካህናት፣ መነኮሳት፣ መምህራን፣ ዶክተር፣ ኢንጂነርና ሰራተኞች ለሰውነት ማንነት መጠሪያቸው መሰረትን የጣለች በርትዕት ሃይማኖት አምድ የታነጹ የቤተ ክርስቲያን አጥሮችን የገነባች በዘመናት ሽግግር በትውልድ ቅብብሎሽ የወንጌል ፍሬን ሳሰስት ያቀመሰች ኦርቶዶክሳዊ ማንነት መጠሪያው አማናዊት የክርስቶስ ቤተ ክርስቲያን መልኳ የሚታይባት ከቤተ ክርስቲያን አጥቢያ አጥር ሆና የተገኘች ከ1978 እስከ 2018 ዓመተ ምህረት የውጣና የውረድ የድልና የትግል መንገድ መሰረተ ሕይወት ሰንበት ትምህርት ቤት ማርያም ወላዲተ አምላክ የጻድቃን እመቤት የመላእክት የወልዲያ መንበረ ንግስት ደብረ ገሊላ ኪዳነ ምሕረት ቤተክርስቲያን መሰረተ ሕይወት ሰንበት ትምህርት ቤት ታሪካዊ አመሰራረቱ የካቲት 16 ቀን በ1978 ዓመተ ምህረት ሲሆን ለመስረታው መነሻ ምክንያት የሆኑትም በደሴ ከተማ ይኖሩ የነበሩ ታላቁ የቤተክርስቲያን አገልጋይ አባ መፍቅሬ ሰብ እንደነበሩ ይነገርላቸዋል። እርሳቸው በደሴ ከተማ ተነስተው ወደ ተለያዩ ቦታዎች በመሄድ ቃለ እግዚአብሔርን በማስተማርና በየአብያተ ክርስቲያናቱ እየተዘዋወሩ ችግኝ የመትከል ልምድ የነበራቸው ታላቅ አባት ነበሩ። በዚህም የእመቤታችንን የቃል ኪዳን በዓል ለማክበር የካቲት 15 ቀን 1978 ዓመተ ምህረት ወደ ወልዲያ ኪዳነ ምሕረት ቤተክርስቲያን ሲመጡ የሰንበት ትምህርት ቤት ተቋም አለመኖሩን ተረድተው ሰንበት ትምህርት ቤቱን ለማቋቋም በቅተዋል። በዚህም ምክንያት በወልዲያ ገነት ህፃናት ማሳደጊያ ውስጥ ይኖሩ የነበሩ ተማሪዎችና በደብሩ ያሉ ኦርቶዶክሳውያንን በማሰባሰብ የወልዲያ ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤት ተብሎ ሰንበት ትምህርት ቤቱ ተቋቁሟል። በወቅቱ የአባላት ቁጥር እስከ 500 ይደርስ እንደነበር የሚገመት ሲሆን አባላቱም በነበራቸው ጽኑ መንፈሳዊ አቋምና ለቤተክርስቲያን ባላቸው ፍቅር የሚታወቁ ነበሩ። በኋላም ብፁዕ አቡነ ቄርሎስ ወደ ሀገረ ስብከታቸው ተመድበው ሲመጡ በብፁዕነታቸው አንደበት መሰረተ ሕይወት ሰንበት ትምህርት ቤት የሚለውን ስያሜ አግኝቶ አገልግሎቱን ቀጥሏል።
የሰንበት ትምህርት ቤቱ የመጀመሪያ ሰብሳቢ የሆኑት ቄስ አምደ ብርሃን አሰፋ ለብዙዎች መሰረት የሆነችውን ሰንበት ትምህርት ቤት በኃላፊነት ይዘው ለመቀጠል የሞከሩበትን አጋጣሚ ሲያስረዱ በ1974 ዓ.ም በመቀሌ የሚገኝ መንፈሳዊ ኮሌጅ ከወሎ ከኤርትራና ከመቀሌ ክፍለ ሀገራት የተውጣጡ ተማሪዎችን ሲያሰለጥን ያኔው ዲያቆን አምደ ብርሃን አሰፋ የዛሬው ቄስ አምደ ብርሃን አሰፋ የስልጠናው አካል ነበሩ። በተለያዩ የቤተክርስቲያን ትምህርቶች ስልጠናቸውን አጠናቀው እንደመጡም በወልዲያ መድኃኔዓለም ካቴድራል ቤተክርስቲያን በድቁና እያገለገሉ ከቆዩ በኋላ በመቀሌ በቆዩበት አጋጣሚ የሰንበት ትምህርት ቤት አገልግሎት ምን እንደሚመስል የማየት እድሉን በማግኘታቸው የወልዲያ ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤትን በኃላፊነት ተቀብለው ለማስቀጠል ምክንያት እንደሆናቸው ይናገራሉ። እንዳለው ደግሞ ያኑ መንፈሳዊ ደግሞ በደብረ ገላ ኪዳነ ምሕረት እንዳለው እናው መተን ወዲያው አንቀሳቀስ ነው ጀመር ነው ስንጀምረው ወቅቱ አስቸጋሪ ነበረ። ያው የፈተና የመንግስት የደርግ ነበር ዶታ ዓለሙና በዚያን ጊዜ ወጣቱ ወደ ሌላ ነገር እንጂ ወደ ቤተክርስቲያን አስቸጋሪ ነበር ወቅቱና በዛም ያንን ወጣቱ ከመጠን በላይ ሆኖ የሚዘምረው እንኳን ወደ 500 በላይ ይሆናል። በዛ ሰዓት የነበረው ቄስ አምዴ አባቴ ናቸው። በጣም በአገልግሎትም አንድ ነን፣ ቤተክርስቲያንም ላይ አሁን የምናገለግለው አንድ ላይ ነው እና በጣም በልዩ ነገር ነው የሚነግሩ ምንድነው ከ400 እስከ 300 ሰው ነበር፣ ወጣት ነበር። በስሜት ነው የገባው። በከበሮ ሲመታ እንዴትኛ አስከበሮ አንመታም እንዴት ሳንዘምርም ብሎ የገባ ነው። በጣም የሚገርም አጋጣሚ ነው የመጣውበት። ያው ዘማሪያን እህት ወንድሞቼ የመስቀል በዓልን አክብረው በቀጣዩ ሳምንት የተለያዩ ያሳለፉትን ፕሮግራሞች በሚገመግሙበት ቀን ነውና በዚሁ አጋጣሚ የመስቀል ከጎን ሆኜ አብሬ ተሰልፌ ዘምር ነበርና በሳምንቱ ለምን እኔስ ወደዚህ መንፈሳዊ ህይወት አልቀላቀልም፣ ወንድሞቼን ለምን አልመስልም፣ በመንፈሳዊ ህይወት ራሴን ለምን አላንጽም በሚል ሐሳቤ ከዛ በ1993 ዓመተ ምህረት ነው ወደዚህ ሰንበት ትምህርት ቤት ለመጀመሪያ ጊዜ የመጣሁት። 78 ዓመተ ምህረት መሰረታዊ ትምህርት ጀመረ አብሬ ሰንበት ተጀመርኩ ነኝ። ብዙ አባታችንም በ80 ዓመት ከመጡ ጀምሮ በተለይ በደንብ ትኩረት ሰጥተን እሳቸው እያስተማሩን እየመከሩን ሰንበቱን እንድንሳተፍ ይበልጥ ያበረታቱን። ግን ሲጀመር ግን የነበርነው እኛ ነን። ቤተክርስቲያንን የማገልገል ጽኑ ፍቅር የታየበት የመሰረተ ህይወት ሰንበት ትምህርት ቤት አመሰራረት አካሄዱን እያሳመረ በርካታ የልማት ስራዎችን እየሰራ ቆይቷል። የገቢ እንትናችን እኔ ለምሳሌ በሰንበት ትምህርት ቤት ልማት ክፍል ነበር። የገቢ ማምጣት የመጀመሪያ ስራችን አትክልት እንሸጥ ነው አምርተን እዛው ሰንበት ትምህርት ቤት ውስጥ። ሁለተኛ ደሴ ሄደን ጋቢዮን የሚባል ድርጅት ነበር የብሎኬት ማምረቻ ገዛ። ራሳችን ሲሚንቶ ገዝተን እየተቀጠቅን ብሎኬት እናመርት ነበር። ይሄ ለሰንበት ትምህርት ቤቱ ገቢ እናስኬድ ነበር። በሶስተኛ ጉባኤ እንሰራለን። ከጉባኤ የምናገኘው ነገር ለሰንበት ትምህርት ቤቱ ገቢ ነበር። ለመምህራን ከፍለን አብልተን አጠጥተን ለሰንበት ትምህርት ቤታችን ይሆናል። ከዛም አልፎ የነዳያን ማስፈሰኪያ ላይ የቄሳር ለቄሳር የእግዚአብሔር ለእግዚአብሔር የሚል አቋም አለን እኛ ሰንበት ትምህርት ቤት ውስጥ። የነዳያን ማስፈሰኪያ ላይ ካበላን በኋላ የሚተርፈንን ሳንቲም ራሱ እዛው ለነዳያን ጎላ እንገዛለን፣ ሳህን እንገዛበታለን። አንድም ወደ ሰንበት ትምህርት ቤቱ ሳንቲም አናስገባም። ለቀጣይ ዓመት ሰው እየሰፋ ስለሚሄድ ሳህን አንለምን፣ እዛው እየገዛንበት ነበር መጣው ከነዳያን። ከዛ ውጭ ደግሞ ምግብ ሰርተን መሸጥ ወደ ጊሼን፣ አክሱም፣ ላሊበላ የዚህ አይነት ጉዞ ሲኖር ሰንበት ትምህርት ቤቱ ያዘጋጃል ምግብ። ቤተክርስቲያን መጥቶ የሚያደርገውን ህዝብ እኛ ምግብ እንሸጣለን፣ እግር እናጥባለን፣ ከዛም ገቢ እናገኛለን። ከዛ ሴቱ እደ ጥበብ ይሰራ ነበር፣ ይጠልፋሉ። ያን በሎተሪ እንሸጣለን፣ በማዞር እንሸጣለን። የነርገው ወንዱ ደግሞ ማታ የቡሄ ዕለት ሆያ ሆዬ ይላል፣ ያን እናመጣለን። ከዛ አቶ ሱሊማን ሐሰን የሚባሉ አሉ፣ እዚህ መጋዘን ነበራቸው ፒያሳ ላይ። እዛ መጋዘን ደግሞ መተን ኬሻ ላይ ስም እንጽፋለን። በቀን 15 ሳንቲም 10 ሳንቲም ጽፈን ያን ሰብስበን አምጥተን ለሰንበት ትምህርት ቤት። ለምን የአንድ ሰንበት ትምህርት ቤት አባላት ክፍያ 25 ሳንቲም ነው፣ አድጎ ነው በኋላ 5 ሳንቲም ነው። ያም ሆኖ የማይከፈል ሰንበት ትምህርት ቤት ስለነበር ማለት ነው። ብዙውን ጊዜ ያው ምን መጣው ልጆች የዛ አይነት ግንዛቤም ስላልነበረን የክፍያ ተማሪዎች ነን
ግዴታ ከቤተሰብም ተቀብለንም ምንም ብለን ነው የምናደርገውና በዛ ነው ሰንበት ትምህርታችንን እዚህ ደረጃ ላይ ያደረሰው። ብፁዕ አቡነ ቄርሎስ የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ሊቀ ጳጳስ ማለት ነው እሳቸው። ስለዚህ ሁለት መሰረታዊ ምክሮች አሏቸው ምን ጊዜ በየዓመቱ የማይቀሩ። አንደኛው የገቢ ምንጭ ነው። የገቢ ምንጩ እሳቸው የገቢ ምንጭ ሆናችሁ ብለው አይደለም፣ ምእመኑን መንፈሳዊ ጉዞ አስጉዙት። እዚህ ሆኖ አባሉ ማለት ህዝበ ክርስቲያኑ ዝም ብሎ ቁጭ ከሚል እንደው ሌሎች ገዳማትን ቢያቅ አንደኛ ከገዳማቱ በረከትን ያገኛል፣ ሁለተኛ ደግሞ ገዳማቱን ለመሳለም በሚሄድበት ሰዓት በረከት ለማግኘት በሚሄድበት ሰዓት እናንተ ትንሽም ብትሆን የትራንስፖርት የተወሰነች ነገር 10 ብርም 20 ብርም ልታተርፉ ትችላላችሁ። ስለዚህ ዋናው ትርፉ ሳይሆን ምእመኑን ይዛችሁ ሄዳችሁ የቤተ ክርስቲያንን ታሪክ ማሳወቅ አለባችሁ የሚል ምን ጊዜም አንዱ ምክራቸው ይሄ ነበረ። ሁለተኛው እንደ ኩሬ ውሃ አትቋቱ የሚል ነው። ወደ ሌላው ካልፈሰሳችሁ ለውጥ አታመጡ። ስለዚህ የገጠር አብያተ ክርስቲያናትን የምታውቁትን ነገር ማካፈል አለባችሁ፣ አካፍሏቸው፣ ይሄን ነገር መርዳት አለባችሁ የሚሉ ሁለት መሰረታዊ ነገሮች አሏቸው እና በዛ አጋጣሚ ነው እንግዲህ እንደ ገቢ ምንጭ ሆኖ በየዓመቱ ቢያንስ 3 ወይ 2 ጉዞዎችን እናካሄዳለን። በዛች ትንሽ የምናገኛትን ነገር እንደ አንድ የገቢ ምንጭ አድርገን እንጠቀማለን። የምደሰትበት ነገር ይሄ ነው። በቃ ለምን አንደኛ ካለሁበት እዚህ ካደኩበት ሰፈር አንፃር ከባድ ነው፣ ግን እኔ በዛ ህይወት ያኔ እንትን ማለቴ ማለፌ ለኔም ከኔም አልፎ ለልጅም ራሱ ትልቅ በቃ አስተዋጽኦ አለው። አሁን ላለሁበት ማንነቴ መሰረቴ የመጀመሪያ ትምህርቴ መነሻዬ ናት እና በዚሁ አጋጣሚ የመሰረተ ህይወት ሰንበት ትምህርት ቤት ለኔ ያደረገልኝ ውለታ በቤቱ እንዳረቅ በቤቱ እንደሆን ከዛ ባሻገር ደግሞ ከሰንበት ትምህርት ቤት በዘለለ የድቁና ትምህርት እንድማርና እስካሁን በድቁና እንዳገለግል ትልቁን አስተዋጽኦ ያበረከተልኝ የዚህ ሰንበት ትምህርት ቤት አባል በመሆኔ ነውና ይህ ሰንበት ትምህርት ቤት ባለውለታዬም ጭምር ነው። እጅግ በጣም በእኔ ቋንቋ ተገልጾ አያልቅም። እጅግ በጣም ላለሁት ህይወቴ መሰረቱ መንገዱ ሰንበት ትምህርት ቤቱ ነው። የእግዚአብሔር መንገድ በመያዜ ነው ከቤተክርስቲያን እንዳልወጣ ከቤተክርስቲያን እንዳልረቅ በጠዋትም በማታም ከቤተክርስቲያን እየተመለሱ እንዳገለግል ህይወቴ ከእግዚአብሔር መንገድ ጋር አብሮ እንዲሆን ያደረገኝ ትልቅ ተቋም ነው። ስለዚህ ሰንበት ትምህርት ቤቱ በጣም ጠቃሚ ፈላጊ ለሀገርም ለራስም ለቤተክርስቲያን የሚጠቅም የቤተክርስቲያን አይነት ብሎ የሚነገር ሰንበት ትምህርት ቤት ስለሆነ የሰንበት ትምህርት ቤት ከመቼም ማረሳው ማልለየው በሐሳብም በምንም ያለውበት ቦታ ነው ማለት ነው። እኔ እንዲያውም ሁሉም ኢትዮጵያዊ ሰንበት ትምህርት ቤት ገብቶ ቢወጣ ደስ ይለኛል። ልክ በዓለማዊ ነገር የሰው ልጅ ወታደር ሆኖ መውጣት አለበት የሚባል አባባል አለ። ልክ ነው፣ አባባልም ሳይሆን ትክክል ነው። ወታደር ሆኖ የወጣ ሰው ጥሩ ስርዓት ያለው ሰው ልክ ማንም ወጣት ሰንበት ትምህርት ቤት ገብቶ ቢወጣ ደስ ይለኛል። ከሰንበት ትምህርት ቤት ያለ ጥቅም እኔ ሙያም ትምህርትም ሁሉን ነገር ማንም ሰው የሚለምደው ሰንበት ትምህርት ቤት ውስጥ ነው። እኔ መሰረታዊ ሰንበት ትምህርት ቤት ለኔ ያረጋችልኝን ለማንም አላረጋችም ብዬ አምናለሁ። ከሰንበት ትምህርት ቤቱ በጣም ተጠቅሜበታለሁ። ህይወቴን መስርቼ ትዳር ይዤ ልጆች ወልጄ የምኖረው እኔ ከሰንበት ትምህርት ቤት ስለወጣሁ ነው እንጂ ፒያሳ እንደማድረጌ ብዙ ነገር ማድረግ ይቻላል። አላደረግም። ሰንበት ትምህርት ቤት ስላለ ነው። ለምን አውቀዋለሁ፣ ያለሁበት ሰፈር ምን እንደሆነ አውቀዋለሁ። ግን ሰንበት ትምህርት ቤት ስላደኩ ፈሪሃ እግዚአብሔርም አለህ ጠቅማ እና ወጣቱም ወደኛ ሰንበት ትምህርት ቤት እየገባ ቢማር ደስ ይለኛል። ነፍስና ስጋ በመንፈሳዊ ቅኝት ተጣምረው በተኖረ ልጅነት ውስጥ ዛሬም ላይ ከነክብራቸው ቆመው ይታያል። ስቀዋል፣ አዝነዋል፣
ወድቀውና ተነስተዋል። በልጅነቴ ትንሽ ጎጆ ቤት ነበረኝ የቆሎ ትምህርት ቤት ስማር ነሐሴ ኪዳነ ምሕረት የዓመት ሲከበር ፕሮግራሙ ካለቀ በኋላ አዳራሽ ውስጥ ያለው ሁሉም ቤተክርስቲያን እንዲያድር እና የማይችለው ደግሞ አዳራሽ ውስጥ እንዲተኛ ፍቃድ ተሰጠን። እነ መኮንን ፍቃድ ሰጡ ማለት ነው። መኮንንና ሰፊ ያሉ ናቸው መምህራኖቻችን፣ ሌሎችም እንዳሉ ሆነው በዚህ ሰዓት እኔ በጣም ንቁ ሆንኩኝ። ሌሊት ማለት ነው ከ6 ሰዓት በኋላ ነው ፕሮግራም 6 ሰዓት አካባቢ ያለቀ። የሚችለው ወደ ቤተክርስቲያን ገባ፣ የማይችለው ሰንበት ትምህርት ቤት ቀረ ማለት ነው። እና ሁሉም ወንዶቹ ለብቻ ሴቶቹ ለብቻ እንድንተኛ ያው ተመቻቸልን፣ ተኝተናል ሁላችንም። እና እንቅልፍ በጣም ነቃሁ። ተነስቼ እኔ ሁሉንም ሰው ነጠላ አስተሳሰርኩት፣ ቋጠርኩት እና ይሄን እያሰርኩ መኮንን ሳይ ድንገት ከውጭ ተቆልፈን ስለነበረ በሩን ብርግድ አድርጎ ሲገባ እኔ ነጠላ እየቋጠርኩ ከዛ በቃ እጄን ጎትቶ አጋጣሚ ደህና ሻል ያለ ጫማ ለብሼ ነበር። እሱ ደግሞ ሸበጥ ነበር የበዛው ከቤተክርስቲያን እየወጣ ስለሆነ ማለት ነው። እንዴት እንደዚህ ታደርጋለህ ብሎ በካልቾ ሲመታኝ ውስጥ እግሬን ሰጠሁት። እዛ ወራጣቱን ታመመ። በዛ ደረቅ ሌሊት በቃ መቃብር ለመቃብር ስንራራት ይሄ ገጠመኛል። ሰንበት ትምህርት ቤቱ ድግስ ይደግሳል። የካቲት ኪዳነ ምሕረት ምን ጊዜም አመታዊ ድግስ ይደግሳል። ያ ድግስ ሲደገስ ትልልቆቹ ናቸው የሚደግሱት። እኛ እንላላካል እና እንጨት ቁረጡ ፍለጡ እንባላለን። ቁንጥራ ካሌ በሚባል ተራራ ሄደን ተሰብስበን እንጨት አመጣን። ቂጣ ይጋገራል። አብረን እዛ ቂጣ እናገላብጣለን። ምድባችን ይሄ እና ሲያወሩ ነው የምንሰማው፣ ሲሰራ ነው የምንሰማው። እኛ ደግሞ እዛው አለን። መጨረሻ ላይ ወደ 27 በርሚል ነው አዋሽ በርሚል የሚባል ነው ጠላ ሲጠመቅበት የነበር ተጠምቆ ደመና ሆኖባቸዋል። ዝናብ ነገር አለ አልፈላም እያሉ ሲያወሩ ሰማናቸው። እና እኛ አዳራሽ ላይ እየሄድን ነው የምናገር። ይህ ነገር ምንድነው አልፈላም የሚሉት ምናምን አለና ኤፍሬም ሩይን ጠይቁ። አልፈላም ማለት እንጂ አልፈላም ይላሉ። ታዲያኛ እናፈላላቸው አንና ያመጣነውን እንጨት አንዳንድ በርሚል አቅፈን ይዘን እሳት አንድደን አሞቅን። ከዛ የማንፈልቷን ብለን የመረጉትን ጠላ እኛ ከፈትን። ከዛ ደረሱብን። ላያችን ላይ ያረፈ ዱላ በህይወት ያረሰው አፈላም ብለን ነበር። ለካም ስተት ይሰራል። ያው ወደ ቤት ሄድኩኝ። እኔ ያው ቤት ገብቼ ማደር ጀመርኩ። ግማሽ ሌሊት በኋላ ያው ሌባ መጣ። ያ ሌባ በሩ ሲቆረቁር ምንድነው እየደነገጥኩ ተነሳሁ። መብራት አብረቼ በበሩን ሳልከፍት ባዳምጥ ዝም ማለት በጣም ደክሜም ስለነበረ የተኛ ስል ተኛሁን። እንቅልፍ ይዞኝ ሲሄድ ወዲያውኑ ደግሞ ደበደበው በሩ። ጊዜ ተነሳሁና አሁንም አልተኛም። በኋላ ይሄ እንቅልፌም ጠፋ። እየሳዳምጥ ያው 10 ሰዓት አካባቢ ሲደርስ ሰው መነጋገር ሲጀምር ወይ ስል መሆን ካለሌባው ያው ጎረቤቱ ሲስቁ እንዴ ተጨንቄ እንቅልፍ አልባ ስሆን ለምን አይሰሙኝም እያልኩ ሳስብ እኔ ወደ ድቦ አድሬ ማለት አርፍጄ ስመጣ ቡና እየጠጡ ጎረቤት ደረስኩ። እንደው መሆን ካለሌባው ወይ ጉዳ ለመኮንን እያሉ ሲተርቡ ያው ደረስኩ። በዚህ ገጠመኛል ማለት ከሚቆጨኝ ነገር አንዱ ማለት ነው ዲያቆን ተክለወልድ ግዕዝም ሌሎች ትምህርቶችን የሚያስተምረን ነበርና ክርስቶስ ሲሰቀል በሰዓቱ የነበረው የእስራኤል ንጉስ ይሁን የሮም ንጉስ ማን ነው ብሎ ጠይቆን ነበር። ሁሉም ሰንበት ተማሪ ሊመልሱ አልቻለም ይሄን ጥያቄ ማለት ነው። ከዛ ሊመልስልን ሲል እሱ ለሳምንት ንገረን አልኩት። እኔ ሳምንት ላይ መልሱን ሰጠናል ብየው አጋጣሚ በሳምንት ሳይሆነው ለስራ ያው ነው መላከ ብርሃን ጋር ወደ መቄት አካባቢ ሄደው ነበር። ሲመለሱ ያው አልፎ ተመለሱ። የሚያሳዝን ገጠመኝ ማለት ነው። ከዛ ውጭ የመረረ ነገር ያገኘኝ በጣም ለኔ እንደናት እንዳባቴ ልጅ የምቆጥረው ወንድሜ ተክለወልድ ሙላቱ ሰርግ አስበን ልብስ አዘጋጅተን መዝሙር እያጠናን በጣም ማረሰው በቃ በህይወቴ እናቴም አባቴም አሁን ተው መሪ ያለቀስኩት ግን በተክለወልድ ሙላቱ ጠዋት ራሴ ሸኝቸው ከዛ ሲመለስ በድል በተራራ አረፈ ሲባል ስሜቴ ተጎዳው። በሰንበት ትምህርት ቤቱ ላይ ከነበረን ከቢድ ሐዘን የተክለወልድ ሙላቱ አንስተን ቁስለኛ እንዴት አከለን አረሰው
የኔን ሱሪ ሲሰጠው ቁምጣን የሆነው መርዘሙ ማለት ነው። ማስተን ያስታመም ነው። ላውንቸር ነው እዚህ ጋር የመጣው። በቃ የውጊያው በማግስቱ ነው የወደቁት ነው። ስናገኘው ግን 15 ቀን ነው ታይቷል። በመቤት ነው ግን አቀሰ ነው ማስላኩ ቁስለኛ እንትን ያሉ ነበርና ለማማስላኩ ወሰዱት። ከዛ ሲነካከል ሊሞትባቸው ሲሆን በቃ ወሰዱኛል። አይኛ እናግዘውታለን እንጂ አንወስደው መመለስ አንችልም ወደ ካምፕ። ከዛ ሄድን ሳብሎንና እንትን ቦዝ ግቢ ጸሎት ማሳደጊያ ፋሲል የሚባል ልጅ ነበር ያክሳው ብለን አታል ሰጠኝ። በሳብሎን አጥበን ያ የቁስል ፓውደር ሞላ ነው ጉድጓድ በስተሰቃየ አይገልጸው ግን አዳን ነው እንደዛ ብሎ መብራን ረታን አዳነ። እዚህ በ82 ጦርነት በነበረበት ሰዓት ራሱ ስንሄድ እኛ በተጻመ ሰድገ ነበር ነው ብዙ አብዛኛው ስለነበሩ ስንላይ በጣም አልቀሰን አዝነን ምን በነበረ ለአንድ አመት ለሁለት አመት ተለያይተን ስንመጣ ማገኘ ነው። ለምሳሌ ብዙ ልጆች አሉ ከነበሩ ለምሳሌ እነ ፈንታገላው ነፍሱን ማንጂ ወንድማችን ፍሳህ አራደ የታሪክ ነጋሽ ነው እሱ ተሰማት ነበር። እነ ዲያቆን ቀጻላ ከዛ ሲቀነቀሲስ መኮንን ብዙ ልጆች አለሰኑት ብዙ አስተዋጽኦ ከቄስ አምደ በኋላ ማለት ነው አርገው አስተዋጽኦ አርገው ሰንበት ትምህርት እንዲጠናከር በብሉ እንዲቆም አርገን እስከዚህ ድረስ ነው። ሰንበት ትምህርቱም ከዛ በኋላ እኔን ለጋብቻ ሁሉ የዳረኝ የኳለኝ የእጅ ቀለበት ሁሉ ገዝቶ ያያረኝ ብዙ ነገር ያከበረኝ ትልቅ ሰንበት ትምህርት ቤት ነው። በሁኔታዎች ያለመሸበር ጽናት፣ በፈተናዎች ረድኤተ እግዚአብሔርን የመጠየቅ ትጋት፣ ዝቅ ብሎ በማገልገል ከፍ ብሎ የመታየትን ምዕራፍ እንዲገልጡ ያስነብበናል። ያገልገልኳቸው ነገሮች ውስጥ አንዱ በስራ ላይ ያለው የኪዳነ ምሕረት ትምህርት ቤት የተሰራበት ቦታ አባ ሳሙኤል በጣም ብዙ ደክመዋል። ትምህርት ቤት የተሰራበት ቦታ ባለሀብቶች የሚፈልጉት የነበረው መኪና መቆሚያ እንዲሆን ነበር። መኪና መቆሚያ እንዲሆን ደግሞ እንዲታጠርና መኪናዎች ገብተውን አገልግሎት እንዲጀምር ከፍተኛ የሆነ ርብርብ ይደረግ ነበር በሰዓቱ ማለት ነው። ከተማ ላይ ያሉት ሆቴሎች ባለሀብቶች በሙሉ ማለት ነው። ሌላ ትምህርት ቤቱ ሲሰራ ደግሞ ያው ዲዛይኑን ሰራለው ብዬ ተናግሬ የነበረ አጋጣሚ ማህበረ ቅዱሳን እንዲሰራ ሆኗል። እንደገና ደግሞ አገር በለቅም ወደ ባህር ዳር ለስራ በሄደም ትምህርት ቤቱ ሲጀመር ማለት ነው ኮሚቴ አባል ነኝ። ግንባታው ሲጀመር ግን ባህር ዳር ነበርኩ አጋጣሚ እና ለዛ ከኮሚቴ እስኪ እየተሰራ ያለ አውጡ ይበላቸው ሌላ ባለሙያ ቀይሩ ይበላቸው አጥቷጣም ብለው እስከ ረጅም ጊዜ ውስጥ ኮሚቴ ውስጥ ነበርኩበትና ትምህርት ቤቱ ሲሰራ ዲዛይን ከመሰራቱ በፊት ያለውን የዲዛይን እንትን በሰፊው ተወጥቻለሁ ማለት ዲዛይኑ ቶሎ ቶሎ እንዲስተካከል በማድረግ ማለት ነው። አንዳንድ ነገሮች ነበሩ በዲዛይኑ ጋር የሚያስፈልጉ የተጨመሩ ምናምን እነዛ እንዲስተካከሉ አድርጌያለሁ ማለት ኪዳነ ምሕረት ጋር ተያይዞ። ሌላው ምንድነው ቅዱስ ራዕይ ቤተክርስቲያን ጋር ተያይዞ እዛ ጋር ደግሞ ከዲዛይን ጀምሮ ክትትሉን ያው 6 አመት ከምናምን አካባቢ ነው የፈጀው። በወር አንዴም በወር ሁለቴ የመጣሁበት ጊዜም አለ። ከደብረ ማርቆስ ወይም ደግሞ ከጎንደር ሊሆን ይችላል። ያው ተከፍሎኛ ያቅም 1 ብር ተከፍሎኛ ያቅም እየተመላለስኩኝ ያንን ቤተክርስቲያኑ እንዲሰራውናል ማለት ነው። ከዛ ውጭ ደግሞ እያንዳንዱ ግብአት ቅዱስ ራዕይ ላይ ያለው እያንዳንዱ ግብአት የኔ ምርጫና የኔ ትእዛዝ ነው። በዚህ ደግሞ ደስ ይለኛል። እነሱም ደግሞ ቃሌን እየጠበቁ ይሄ ገዛ ስላቸው እየገዙ ይሄ በመሆኑ ማለት ነው ደስ ይለኛል ማለት ነው። እውነት ለመናገር አልካ ይባል እንጂ ወልዲያ ከተማ ላይ ካሉ ሰንበት ትምህርት ቤት በጣም ወርቅ በጣም ጥሩ የሆነ ሰንበት ትምህርት ቤት ጥሩ ልጆችም የነበሩበት መሰረት የሆነ እውነተ መሰረት ይወጥነት መሰረት የሆነ ሰንበት ትምህርት ቤት የነበረው ኪዳነ ምሕረት ነው። እኛ ጋር የታየ ነገር ነው መድኃኔዓለም ጋር ሚካኤል ጋር የሚሄድ የነበረው። ከማስታውሰው ነገር ምርኮ ነበር የደርግ ወታደር ነው። ያን ራሱ ማብላት የተጀመረው የመሰረታዊ ሰንበት ትምህርት ቤት ትልልቆቹ ዙረው ለምነው ምርኮውን ያበሉ ነበር። ከዛ ተነስቶ ነው የትንሳኤ በዓል ማክበር የጀመረው። ስንጀምር ራሱ እኛ ስናበላ ከኛ ወጥ ሰርተን እንጀራ ይዘንደን ለሚካኤልና ለመድኃኔዓለም ያካፍልንበትን ቀን አስታውሳለሁ። ከዛ በኋላ ነው ሰንበት ትምህርት ቤቱ እየፈሰሰ ይሉን ነበር። ብፁዕ አቡነ ቄርሎስ የተቋተው አቱ ፍሰሱ ይሉን ነበር እና በጣም ሰንበት ትምህርት ቤቱ ሌላ ቦታ እየሄደ ያቋቁማል። እኛም ከደሴ መጥተው እንዳቋቋሙና እኛም ሌላ ቦታ ያለንን ነገር እንሰጣለን። የገቢ ምንጭ ራሱ እናፈላልጋለን። ቀለም ተለጥፎ ጨረታ ወጣ ቤተክርስቲያኑን ለመቀባት እኛ አስገባን።
ቡርሽ ከናንተ ቀለም ከናንተ እኛ በነፃ የሚል አስገባል። አቶ መዝገቤ ነፍሳቸውን ይማር ሰበካ ጉባኤ ነበሩ። ሲያዩት በነፃ የሚላዩ እነማን ናቸው ተብሎ ተጠራን። እኛ ነን እኛ እንቀባታለን። ኪዳነ ምሕረትም ሙሉዋን እኛ ነበርን የምንቀባ። ተከፍሎ አይታወቅም። ሰንበት ተማሪ ነበር የሚቀባ። የቀለም ወጭ ሰንበት ትምህርት ይሸፍን ነበር እና በአቅማችን ይሆናል የተባለውን ነገር አይደለም ኪዳነ ምሕረት ላይ ሌላ ደብር ላይ እየሄድን እናገለግላለን። በትንሹ ሰርተናል እንላለን። ድካም የሌለበት የቀናው የአገልግሎት መንፈስ በትውልዱ ከእግዚአብሔር ጋር አብሮ በመኖር መንገድ ውስጥ እኩል እንዲጓዝ የሰንበት ትምህርት ቤት አገልግሎት ጉልህ ሚናን ይጫወታል። ሲጠፋ ያ ተማሪ የት ጠፍቶ ነው? ምን እየሰራ ነው? ወዴት ነው ሄደው? እምነቱስ ብለን ተከታትለን ከኛ የወጡ እምነቶችን ራሱ ያሉ ልጆች አሉ የምናውቃቸው። እነኛ ልጆች ለምን ወደ ሌላ እምነት ሄዱ? ቤዝመንት ስለሌላቸው አይደል? ያንን ተከታትለን እነኛ ልጆች እንዴት ነው ልናመጣቸው የምንችለው? ሌላ እምነት ላይ እኮ ብትሄድ በጣም እነሱ ራሱ ፈልገው ነው ብዙ ጊዜያቸውን ሰጥተው ነው ወደዛ እንድትሄድላቸው ብዙ ጥረት ያደርጋሉ። እኛ ጥረት እናደርጋለን እንኳን የጠፉትን ሰንበት ተማሪዎቻችንን ሌላስ አባል ለማብዛት ያደረግነው ተሳትፏለን። በቃ ሰንበት ትምህርት ቤት ካልተማሩ አሁንም ክፍተቱን እንደቀጠለ ነው የሚቀር። የድሮ አብነት ተማሪዎች ሰንበት ተማሪዎች መንፌ ይሉን ነበር ማለት ነው። ስሙ ላይ ጎዳን ምናምን ይችላል ችግር መንፌ ያው ሰንበት ተማሪ መንፈሳዊ ማለት ነው እኮ። ይሄን መቅረፍ የሚቻለው ስታስተምራቸው ነው። በቃ ቀርበው ሲማሩ ካህናት ከሆኑ በኋላ ለምሳሌ አንዳንድ አሁን ቤተ መቅደስ ሲገቡ ጀው ብሎ የሚገቡ አሉ። ቤተ መቅደስ ሲገባ ስርዓት አለው አይደለ? ዝም ብሎ ተጥሶ አይገባም። ይሄ አሁን የእንትን ችግር ነው። ትምህርቱን ተምሮት ዲያቆን ሆነዋል። ነገር ግን ደግሞ ወንጌል በደንብ ስላልገባቸው ወይ ደግሞ ስላልተማሩ በቃ የሸመደሉት እኮ ወንጌል ነው። ነገር ግን ደግሞ ፕራክቲካሊ ህይወቱን አልኖሩበትም በአማርኛ ስላልተሰበካቸው ማለት ነው። ስለዚህ እንዲሰበካቸው የግድ እያንዳንዱ የአብነት ተማሪ ይሄ ሰንበት ትምህርት ቤቱ ሰበካ ጉባኤ ጋር ተነጋግሮ እና መምህራኖች ጋር ተነጋግሮ እያንዳንዱ አብነት ተማሪ ሰንበት ትምህርት ቤት ሰዓቱ ተመቻችቶላቸው ብዛት ስላላቸው መምህር ይቀጠርላቸዋል እንዲማሩ ማድረግ ቢቻል ነው። ትምህርት እየተሰጠበት ያለበት አግባብ በጣም ለቤተ ክርስቲያን መሰረት የሚሆን ነውና በተለይ በዚህ በየክፍሉ ደረጃ 5፣ 6፣ 7 እየተባለ አሁን በሀገር አቀፍ በሀገረ ስብከት ደረጃ በጠቅላይ ቤተ ክህነት ደረጃ ተቀርጾ የመጣው ትምህርት ትልቅ መሰረት ነውና እሱን አጠናክሮ ማስቀጠል ይኖርብናል። የተጀመረውንም የሰንበት ትምህርት ቤታችንን አዳራሽ ማስጨረስ፣ ከዛ በተጨማሪ ደግሞ እንዲሁ በቅርብ ርቀት ያሉትንም የቀድሞ የሰንበት ትምህርት ቤቶች አባላትን በመጥራትና እንዲሁ በማነጋገር በቤቱ እንዲኖሩ መርሃ ግብር እየተቀረጸላቸው በሳምንትም በ15 ቀንም እና በወርም ቢሆን እየተገናኙ የእግዚአብሔርን ቃል የሚማሩበትን የአሰራር ስርዓት ፈጥራችሁ እነሱንም ወደ እግዚአብሔር ቤት ብትመልሱ። አሁን በዘመናችን የተለያዩ ፈተናዎች በምንም መልኩ ቢሆን በምንም አይነት መልኩ ቢሆን ፈተናዎች በተለያየ መንገድ መልኩን እየቀያየሩ ቤተክርስቲያናችን ላይ ፈተና እየመጣ ነው። ስለዚህ ያንን ፈተና ደግሞ መጋፈጥ የምንችለው ቤተክርስቲያን መጠበቅ የምንችለው ሌላው እንኳን ቢቀር መስዋዕት መሆን ትልቅ ጉዳይ ነው። አባቶቻችን ዘመነ ሰማዕታትን የሚያከብሩት እኮ እንዲሁ ተብሎ አይደለም። ሰማዕትነት በየዘመኑ አለ። ግን የኛ ሰማዕትነት ቤተክርስቲያንን መጠበቅ ነው። የምንጠብቀው ደግሞ ራሳችንን ስንጠብቅ ነው። የቤተክርስቲያንን ትምህርት ስናውቅ ነው። የቤተክርስቲያን ትምህርት ደግሞ የምናውቀው ሰንበት ቤት ስንመጣ ነው። እኛ እንኳን በእድሜያችን እንኳን ምናልባት ሰንበት ቤት ተማሪ እንኳን ባንሆን ባለትዳር የሆኑ ልጅ ያለው ቤተሰብ ኦርቶዶክሳዊ ልጁን ወደ ሰንበት ቤት መላክ አለበት። በአቅራቢያው ወዳለ ሰንበት ቤት ማቅረብ አለበት። ይሄንን አድርጎ ራሱን የቤተክርስቲያን ጠበቃ ራሱ ቤተክርስቲያን በክርስቶስ ደም የተመሰረተችውን ቤተክርስቲያን ሊጠብቅ ይገባል ብዬ አምናለሁና ይሄንን ኦርቶዶክሳውያን ወንድሞቻችን እህቶቻችን ይዘውት የበለጠ አብረን ብናወራበት ምንድነው የሚለው አብረን እንጸድቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ፍቅር ለምትኖሩ ለመሰረተ ሕይወት ሰንበት ትምህርት ቤት አባላት በሙሉ የልዑል እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እንኳን ለመሰረተ ሕይወት ሰንበት ትምህርት ቤት የ40 ዓመት የጉዞ
የአገልግሎት በዓል በሰላም አደረሳችሁ አደረሰን። ሰንበት ትምህርት ቤቶቻችን የጾታ፣ የዘር፣ የቀለም፣ የዕድሜ ገደብ ሳይኖር ትውልዱን በቃለ እግዚአብሔርና በስነ ምግባር ለማነጽ ማህበራዊ እሴቶቻችንን ለማዳበር የምንጠቀምባቸው የቤተ ክርስቲያናችን ማዕድ ናቸው። ሃይማኖትና ስነ ምግባር ደግሞ ወደ ሰማይ የምንበርባቸው የምንወጣባቸው ሁለት ክንፎች ናቸው። ባልሳሳት ብፁዕ አቡነ ጎርጎርዮስ ይመስሉኛል ሰንበት ትምህርት ቤት ገብቶ ያልተማረ ወጣትና ያልተተኮሰ ሸክላ ሁለቱ አንድ ናቸው ይሉ ነበር። በእሳት ያልተተኮሰ ሸክላ ውሃ ወይም ፈሳሽ ነገር ሲይዝ ይርሳል፣ ቅርጹን በቀላሉ ይለውጣል፣ ለረጅም ጊዜ አገልግሎት አይሰጥም። እንደዚሁ ሁሉ ሰንበት ትምህርት ቤት ገብቶ ያልተማረ ወጣት በመንፈሳዊ ዓላማ መጽናት ያቅተዋል። የቤተ ክርስቲያንን ትምህርት፣ ስርዓት፣ ትውፊት በውል መረዳት አይችልም። እናም የአገልግሎት ጥንካሬያችሁ እንደ አለት የጸና ሊሆን ይገባል። ለእውነት ሰንበት ትምህርት ቤቱ ከተመሰረተበት ጊዜና ሰዓት ጀምሮ ለእውነት ዋጋ የከፈላችሁ፣ ጊዜያችሁን፣ ገንዘባችሁን፣ እውቀታችሁን የለገሳችሁ፣ ሰንበት ትምህርት ቤቱን በጸሎት በሐሳብ የረዳችሁ ሁሉ ልዑል አምላክ እግዚአብሔር ዋጋችሁን ይክፈላችሁ። ይህ ዝግጅት ያማረ የሰመረ እንዲሆን የበኩላችሁን ጥረት ያደረጋችሁ የቅዱሳን አምላክ እግዚአብሔር በያላችሁበት ይባርካችሁ፣ ይቀድሳችሁ። እግዚአብሔር ቢፈቅድ እኛም ብንኖር የሰንበት ትምህርት ቤታችንን 50ኛ ዓመት የወርቅ ኢዮቤልዩ በዓል በሰላም ተገናኝተን በአካል ልናከብር እንችላለን። ይህ ሁሉ የእግዚአብሔር ፈቃድ ሲሆን ነው። እግዚአብሔር ፈቃዱ ይሁን። እንግዲህ ያው መልእክቱ የደረሰኝ በድንገት በጥቂት ሰዓትና ደቂቃ ነው። እንደው ምናልባትም ሰንበት ትምህርት ቤቱን በሐሳብ እንዳልለይ እንዳልተለየዋችሁ እናንተም ፍቅራችሁ፣ ጸሎታችሁ፣ ሐሳባችሁ እንዳልተለየኝ ለማስገንዘብ ያህል ጥቂት ብዙም ባይረዳችሁም ጥቂት ለዝግጅት የሚያግዛችሁ በዚህ ሳምንት በአካውንታችሁ አስገባለሁ። ልዑል አምላክ እግዚአብሔር ሁላችንን ይባርከን። ቅናትና ወድሳት አማላጅ ኪዳነ ምሕረት እንቅፋት ይምታሽ እሾህ ይውጋሽ እንቅፋት ይምታሽ እሾህ ይውጋሽ መሰረተ ሕይወት መሳይም እራቴም ነሺ ወላዲተ አምላክ እቅፍ ድግፍ ታርግሺ መሰረተ ሕይወት መሳይም እራቴም ነሺ ወላዲተ አምላክ እቅፍ ድግፍ